የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሁን 2026 እንጂ 1946 አይደለም ሲሉ ነው የገለጹት። የአፍሪካ ህብረት በተባበሩት መንግስታት ድርጅት ቋሚ መቀመጫ ሊኖረው ይገባል ሲሉ ነው እንግዲህ የገለጹት። አሁን 1946 አይደለም አሁን 26 ላይ ነው ያለ ነው። ስለዚህ መስተካከል አለበት ሲሉ ነው እንግዲህ በአፍሪካ ህብረት መሪዎች ጉባኤ ላይ ንግግር እያደረጉ ተክለውም አፍሪካ የራሷን ችግር በራሷ መፍታት አለባት እንደ ሱዳን እንደ ዲሞክራሲ ሪፐብሊክ ኮንጎ ያሉ ቦታዎችም የአፍሪካ ህብረት ውሳኔ ማሳለፍ አለበት፣ ወደ ሰላም እንዲመጡ መስራት አለበትም ሲሉ ነው እንግዲህ የገለጹት። በአፍሪካ የተለያዩ መንግስት ግልበጣዎችን እንዲቆም ጠይቀዋል። በአየር ንብረት ለውጥ እንደዚሁም ደግሞ በስደተኞች ጉዳይ እናንተ ራሳችሁ ይህን ችግር መፍታት አለባችሁ ሲሉ ነው እንግዲህ አንቶኒዮ ጉተሬስ ይህንን መልእክት ያሳልፉት። ጉተሬስ አክለውም አፍሪካ ለዘመናት የቆየ የመረዳዳት ባህል አለው። በመሆኑም ይህንንም ለወራሪዎች እጅ ያለመስጠት ታሪኩን አሁንም ቢሆን ከእርስ በርስ ግጭት መውጣት አለባችሁ፣ ራስ በራሳችሁ ችግራችሁን መፍታት አለባችሁ የሚል መልእክት አንቶኒዮ ጉተሬስ አስተላልፈዋል። እንግዲህ በ39ኛው የአፍሪካ የመሪዎች ጉባኤ ላይ ሌሎች መረጃዎች ደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ